ሀላሰይዳ ያለው ይባላል በፕራይም ሪል ስቴት እንዲሁም ደግሞ ህት ኩባንያችን ነው ሸገር ፕሮፐርቲስ ዲፒቲ ማኔጀር ነኝ ፕራይም ሪል ስቴት ከሌሎች ሪል ስቴቶች ይለያል ብለን የምናስበውና ሁሌም የምንናገረው ነገር ሁሌም ካቀድነው ጊዜ ቀድመን ቤቶቻችንን በጥራት ገንብተን ማስረከባችን ነው ከዛ በተጨማሪ ደግሞ ፕራይም ሪል ስቴት የሚገነባቸው ቤቶች ሁሌም ቢሆኑ ፕራይም በሆኑ ሎኬሽኖች አፎርደብል ፕራይስ እንዲሁም ደግሞ ጥራትን ያማከለ በመሆኑ ከሁሉም ሪል ስቴት ይለየናል ብለን እናስባለን የፕራይም ሪል ስቴት ዓላማ ምንድነው ሁሉም ሀገሪቷ ውስጥ የሚኖሩ ህዝቦች አፎርደብል በሆኑ ፕራይስ እንዲሁም ደግሞ ጥራቱን በጠበቀ መልኩ በድጋሚ ፕራይም በሆኑ ሎኬሽኖች ላይ ጥራት ያለብን የቤት ችግር ለመቅረፍ ነው እንግዲህ ምንሰራው ማለት ነው ፕራይም ሪል ስቴት ከሌሎች ሪል ስቴቶች ለየት ያደርገናል ብዬ የማስበው ነገር እያንዳንዱ ፕሮጀክቶቻችንን ስንጀምር በበቂ የሰው ኃይልና የበጀት ዝግጅት ነው የምንጀምረው ማለት ነው ሌላ ደግሞ ለየት ያደርገናል ብዬ የማስበው ነገር ሁሌም ቢሆን ፕራይም የሚገነባቸው ቤቶች ፕራይም በሆኑና በተመረጡ ሎኬሽኖች ከዛ ደግሞ አፎርደብል በሆነ ፕራይስ ሁሌም ጥራትን ደግሞ ያማከለ አድርጎ ለሁሉም የህብረተሰብ ክፍል ደግሞ ያለውን የመኖሪያ ቤት ጥረት ለመቅረፍ ስለሚሰራ በዚህ ለየት እንላለን ብዬ አስባለሁ አሁን ከረንትሊ ያሉን ፕሮጀክቶች በእርግጥ ሽያጩ በመጠናቀቅ ላይ ቢሆንም ቦሌ ሚሊኒየም 7ኛ በር ጋር የሚገኘው አንዱና ትልቁ ሳይታችን ነው ማለት ነው ቦሌ ሚሊኒየም ጀርባ የሚገኘው ትልቁ ሳይታችን ፕራይም ሪል ስቴት የግንባታ ሁኔታ አሁን 85% ተጠናቆ ወደ ፊኒሺንግ ስራ ላይ እንገኛለን ማለት ነው አሁን ደግሞ እየሰራን ያለነው አዲሱ ላውንች ያደረግነው ሳይታችን በቦሌ ጃፓን ኤምባሲ አካባቢ የሚገኘው ሳይታችን ነው ማለት ነው እሱ ያለብኝም ዘውዴ ነሳ አምጡ ለኔ ብላ ወገኛ ቀምሻለሁ ተበሏ ወይኗ ደግሞ አሷ ሰፍሳኝ ያለብኝም ዘውዴ ነሳ አምጡ ለኔ ብላ ወገኛ መኪናውን ተውት ቤቱን ግን ኑ ላሳያችሁ ቅንጦት ውበት ሎኬሽን በአንድ ቦታ ላይ ይዘንላችሁ መጥተናል ባለ 1 መኝታ 80 ካሬ ባለ 2 መኝታ 122 እና 124 ካሬ ባለ 3 መኝታ 185 ካሬ መሃል ቦሌ ላይ 30% ቅድመ ክፍያ ብቻ ከፍለው ከባለ 1 እስከ ባለ 3 መኝታ ቤቶችን የግሉ ያድርጉ የቀሩን ቤቶች ውስን ስለሆኑ ፈጥነው ባዮ ላይ ባሉት ስልኮች ይደውሉልን ፕራይም በሆኑ ሎኬሽኖች ላይ ቤቶችን እየገነባ ነው ፕራይም ሪል ስቴት